በዚህ ሰዓት ሁሉም ሰው ማለት ይቻላል የሚሰራውና የሚያቀርበውን ሰርቪስ በአጠቃላይ ኦንላይን ላይ ፖስት በማድረግ ሞር ተደራሽነቱን እያሰፋ ያለው ሞር ክላይንት እያገኘን ያለ። ይህንን ለማድረግ የሚጠቀሙት ደግሞ ሶሻል ሚዲያ እና ዌብሳይት ነው። አንድን ኢኮኖሚ ለማሳደግ ፕሮሞሽን ግዴታ ነው። ለዛ ደግሞ በዚህ ሰዓት የሚያስፈልግን እነዚህ ሁለቱ ግዴታ ናቸው። አንደኛ ሶሻል ሚዲያ፣ ሁለተኛ ደግሞ ዌብሳይት። ሶሻል ሚዲያ እንዳለ ሆኖ ዌብሳይት ግን በጣም አስፈላጊና ኢምፖርታንት ነገር ነው። አንደኛ እንደ ኢንተርናሽናል ያስፈልጋቸዋል፣ ሁለተኛ ደግሞ በሎካልም ያስፈልጋቸዋል። ለዛ ደግሞ ለድርጅታችሁ ዌብሳይት ከፈለጋችሁ ወይም ደግሞ ማሰራት ከፈለጋችሁ ምናልባት ብር ውድ ከሆነባችሁ ወይም ደግሞ ጊዜ ከሌላችሁ ወይም ደግሞ ዌብሳይት ለመስራት ደግሞ ስኪል ወይም ደግሞ እውቀት ከሌላችሁ በዛሬ ቪዲዮ የትኛም ሰው ማንኛውም ሰው ለፈለገው ዓላማ ወይም ደግሞ ለሞባይል ቤት ሊሆን ይችላል፣ ለፋርማሲ ሊሆን ይችላል፣ ወይም ደግሞ ለሚቀርበው ለየትኛውም ቢዝነስ የፈለገውን አይነት ዌብሳይት መስራት ይችላል። ስለዚህ በዛሬ ቪዲዮ እያንዳንዱን ስቴፕ ባይ ስቴፕ፣ አንደኛው ታምፕሌቱ በነፃ ነው፣ ሁለተኛ ዶሜን ኔም ፍሪ ነው፣ ሆስቲንግ ፍሪ ነው። በጣም በትንሽዬ ደቂቃ ውስጥ በጣም የሚያምርና እንደዚህ አይነት ጽድት ያሉ ኢንተርናሽናል እና ሃይ ኳሊቲ ያላችሁ ዌብሳይቶች አሁን አብረን እንሰራለን። እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ስለዚህ ከዛሬ ጀምሮ ሁላችሁም የዌብሳይት ባለቤት ትሆናላችሁ ማለት ነው። እያንዳንዱን ስቴፕ ባይ ስቴፕ ስለማሳያችሁ አንድም ጃምፕ እንዳታረጉ። አንድ ነገር ጃምፕ ካረጋችሁ በመሃል የሆነ ኢረት ይፈጥሩና ግራ ይገባችኋል ማለት ነው። እንደዛ እንዳይሆን ከመጀመሪያ እስከ መጨረሻ ተከታተሉት። ይህንን ዌብሳይት የምንሰራው ካንቫን በመጠቀም ነው። ካንቫ ዲዛይን እንጠቀማለን። ከነዙ ዶሜን ኔም ቪዲዮ እንወስዳለን፣ እዛው ኤዲት አድርገን ፖስት እናደርጋለን። ይህንን ለማድረግ ደግሞ አንደኛ የሚያስፈልገን ጂሜል አካውንት ተጠቅማችሁ ካንቫ ላይ ሎጊን ማድረግ ነው። ሁለተኛ ደግሞ እዛው ላይ የሚማድረግ ትላቻላችሁ የፈለጋችሁትን ስታይል ትመርጡና እዛው ካስተማይዝ እናደርጋለን። ከዛ በኋላ ሴቲንግን በማስተካከል እዛው ፓብሊሽ እናደርጋለን፣ ጉግል ላይ ፖስት እናደርጋለን ማለት ነው። እንዴት እንደሚታረጉ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። መጀመሪያ ጉግል ላይ ትሄዱና ካንቫ ብላችሁ በዚህ ልክ ሰርች ታደርጋላችሁ። በጣም ቀላል ነው፣ ካንቫ ሁላችሁም ስለምታውቁት። ከዛ በኋላ ካንቫ ቪዥዋል ሳይት ፎር ኤቭሪዋን የምትለው ላይ ክሊክ ታደርጉና ወደ ካንቫ ሎጊን እናደርጋለን ማለት ነው። እዚህ ጋር አካውንት ይጠይቃችኋል። መጀመሪያ ሆም ፔጁ ይሄንን ይመስላል። እንደሚታዩት ሳይን አፕ ማድረግ ትችላላችሁ አዲስ ከሆናችሁ፣ ኦር መጀመሪያ የከፈታችሁ ካላችሁ ሎጊን የሚለው ክሊክ ታደርጋላችሁ። አሁን አዲስ ሳይን አፕ እናደርጋለን ማለት ነው። እዛ ላይ እንደነካ ነው ወደ አዲሱ ፔጅ ያመጣል። እዚህ ጋር ጂሜል ስልካችሁ ላይ ወይ ላፕቶፓችሁ ላይ ጂሜል ካለ ያስመርጣችኋል። እኔ አሁን ሁለት አለ፣ እዚህ ላይ አንዱን ሰሌክት አደርጋለሁ ማለት ነው። የመጀመሪያው ክሊክ አደርግበታለሁ እንደዚህ። ኦኬ። ከዛ እንደዚህ ሲመጣላችሁ ደግሞ ያ ኮንቲኑ የሚለው ነው የሚመጣላችሁ። ኮንቲኑ ታደርጋላችሁ እንደዚህ። አፍተር ዳት ምን እናደርጋለን? ክሎዝ አድርገን ማውጣት እንችላለን፣ ወይም እስኪያልቅ መጠበቅ ትችላለን። ከዛን ሆም ፔጁ ላይ እንደዚህ ሎጊን ያደርጋችኋል ማለት ነው። ትንሽ ያስጠብቃችኋል። እዚህ ሰርች ባር ትመጡና ምን ታደርጋላችሁ? ዌብሳይት ብላችሁ ሰርች ታደርጋላችሁ። አሁን የሚያስፈልገን ይሄ ብቻ ነው። ስለዚህ ዌብሳይት ብላችሁ ሰርች እንዳደረጋችሁ ብዙ ታምፕሌት ነው ያለው። ኦልሞስት አሁን የሚታኝ እስከ 2200 ምናምን ያለው። ስክሮል ታደርጉና የፈለጋችሁትን ትመርጣላችሁ ማለት ነው። ደስ ያላችሁን ትመርጣላችሁ። ብዙ ነው ያለው፣ 2000 በላይ ነው ያለው። እኔ አሁን ይሄንን መርጣለሁ። ለምሳሌ ይሄን ፈለኩኝ፣ ክሊክ አደርግበታለሁ። ከዛ በኋላ እዚህ ጋር ለሄልዝ ዌብሳይት ነው የተሰራው። አሁን ይሄን ይመስላል። እዚህ ጋር እዚሁ ቼክ ማድረግ ትችላላችሁ። ከደበራችሁ እዚህ መቀየር ስለምትችሉት እዚሁ ቼክ ታደርጋላችሁ ዌብሳይቱ ምን እንደሚመስል ማለት ነው። በትንሹ ሳይዝ ያሳያችኋል ማለት ነው። ከፈለጋችሁ እዚህ ከታች ያሉትን መምረጥ ትችላላችሁ። ሞር ላይክ ዚስ የሚለው ላይ ገብታችሁ ሌሎቹም መምረጥ ትችላላችሁ። አሁን ከስተማይዝ ዚስ እንለዋለን። ይሄን ስለፈለግነው እኛ አሁን ወደዚህ እንመጣለን። ልክ ወደዚህ ስንመጣ እዚህ ጋር እንደሚታዩት ነው ዌብሳይቱ በጣም ጽድት ያለና በጣም የሚያምር ዌብሳይት ነው። ሁሉም ቦታ ተይዞ ነው ያለው። ፎቶዎች አሉ፣ ጽሁፎች አሉ፣ ሁሉም ነገር እንቀይረዋለን ማለት ነው። ፕሪቪው ማድረግ ይችላላችሁ። እዚህ ጋር ፕሪቪው ሲናረግ ይሄው ዌብሳይቱ ሙሉ ይሄንን ይመስላል ማለት ነው። ኦኬ። አሁን እዚህ ጋር ኢንክሉድ ናቪጌሽን ሜኑ ሲታረጉ ይሄው ከላይ እነዚህ ናቪጌሽን ሜኑ ይታያል ማለት ነው። ኦኬ። ስክሮል ሲታረጉ ወደ ታች እያንዳንዱ ነገር እዚህ ጋር ያሳያቸዋል ማለት ነው። በጣም ነው የሚያምረው። እዚህ ጋር ያሉት ክላይንቶች እዚህ ጋር ምን አይነት ልዩ ነገር ምን እንደሚያቀርቡ እዚህ ጋር ለምሳሌ ሁሉም ነገር አለ። ሰርቪሶች አሉ እዚህ ጋር what do you best እዚህ ጋር ሰዎቹ ስለኛ ምን ይላሉ። እነዚህ አሁን ክላይንቶቹ አስተያየት የሰጡበት ቴስት ነው። እዚህ ጋር ፊድባክ ኦኬ።
አሁን ፊድባክ ማን ምን እንደጻፈ እዚህ ጋር ያሳያል ማለት ነው። ለአንዱ ፕሮፌሽናል ዌብሳይት ሰርቪስ ለሚሰጠው ዌብሳይት ያስፈልጋል ማለት ነው። እነ ዳንኤል ምናምን ያሉት። ወደ ታች ስክሮል ስታደርጉ ደግሞ ቡክ አን አፖይንትመንት ነው ያለው። እዚህ ጋር ቀኖቹና ሰዓቱን ማስተካከል እንዲሁም ደግሞ ስልክ ቁጥራችሁ መቀየር ትችላላችሁ። ወደ ላይ ስክሮል ስታደርጉ ለምሳሌ አባውት ላይ ክሊክ ስታደርጉ ራሱ ወደ አባውት ይወስዳል ማለት ነው። ይሄ ሊንክ የተደረገ ስለሆነ ነው እንደዚህ የሚያደርገው። ለምሳሌ ስፔሻላይዜሽን ውስጥ ስናገባው እዚህ ጋር ይኸው ዋት ዊ ስፔሻላይዝድ ኢን የሚለው ላይ ይኸው ማኑዋል ቴራፒ ምናምን አለ የሚያቀርቡት ስፔሻል የሆነ ሰርቪስ ማለት ነው። ኦኬ ይሄ ያለ ዋይ አስ እኛ ለምንድን ነው የሚመረጠው ወይ ለሚመረጡ ምክንያቱ ደግሞ እዚህ ጋር ክላይንቱ ወይም ደግሞ ሰበብ የሚባለው ነገር ያስቀርባል ማለት ነው። ሌላ ደግሞ ኮንታክት ነው። እነሱን ኮንታክት ማድረግ ከፈለጋችሁ የራሱ ወደ ኮንታክት ክሊክ ሲታደርጉ ወደዚህ ያመጣል ማለት ነው። ሊንክ ስለተደረገ ፕሪቪው አለ፣ ፊድባክ አለ። ፕሪቪው ፊድባክ ነው። ሶ በስልክ ደግሞ ምን ይመስላል? ያው ስልክ ላይ አሁን ክሊክ ሲታደርጉ በስልክ ይሄንን ይመስላል ማለት ነው። ዌብሳይቱ በጣም ያምራል፣ በስልክም ይሰራል። ሜኑ ላይ ስትነኩ እንደዚህ ያሳያል ማለት ነው። ኦኬ በጣም አሪፍ ነው። አሁን ክሎዝ እናደርጋለን። ከዛ በኋላ ይሄው ዌብሳይት አለ። አሁን እዚህ ሁሉም ነገር ኤዲት እናደርጋለን። ለምሳሌ ይህን ጽሁፍ መቀየር ከፈለኩኝ ሌላው ላይ ክሊክ ታደርጋላችሁ። ጽሁፉ ላይ ክሊክ ታደርጉና የፈለጋችሁ መጽሐፍ ነው። ለምሳሌ እኔ ይሄንን ለምሳሌ ነው ማሳያችሁ። ይሄንን ሊቀይር ወደ ሌላ ማለት ነው። እሺ ምን ብዬ ሊቀይር? ዊ ብዬ ኦኬ ዊ ሜክ ዩ ኦኬ ስትሮንግ ልበል። ዊ ሜክ ዩ ስትሮንግ ኦኬ ይሁን። ይሄንን ጽሁፍ ለምሳሌ ከለሩን መቀየር ከፈለኩኝ እዚህ ጋር ኤ ላይ ክሊክ ታደርጉና እዚህ ጋር ከለር ትመርጡና ደስ ያላችሁ ከለር ለምሳሌ ይሄንን ላይ ላድርግ። ኦኬ ቼንጅ ማድረግ ትችላላችሁ። አሁን ዊ የምትለው ተቀየረች ማለት ነው ለእይታ። እዚህ ጋር መቀየር ትችላላችሁ። በተኖቹም ጽሁፎቹ አሁን እዚህ ጋር ያለውን ጽሁፍ እንቀይር። ለምሳሌ ፊሊንግ ቤተር ስታርት ዊዝ ሞርኒንግ ቤተር የሚለው ላይ እንቀይር። ለምሳሌ ይሄንን ፊሊንግ የምትለው ከለሯን ቼንጅ እናደርጋታ ወደዚህ እንቀይር። አያችታ ተቀየረ ማለት ነው። እዚህ ከታች ያሉትን መቀየር ፎቶውን ሪፕሌስ ማድረግ ትችላላችሁ። ዋት ዊ ኦፈር የሚለው ላይ አሁን እንቀይር ይሄንንም። ሶ እነዚህ ቼንጅ ማድረግ ትችላላችሁ ወደ ፈለጋችሁበት። እኔ አሁን እየቀየርኩኝ ለእናንተ ለማሳየት እነዚህን እየቀየርኩኝ ቼንጅ አደርጋለሁ ማለት ነው። እነዚህ ሁሉንም መቀየር ትችላላችሁ። ወደ ታች እንሂድና እዚች ጋር አሁን ቡክ አን አፖይንትመንት የምትላለች መጨረሻ ላይ ቼንጅም ሁሉ ነገር ማስተካከል ትችላላችሁ። አሁን ሎጎ እንቀይር። ከላይ ያለውን ዲሌት እናደርጋለን። ኦኬ የራሳችን ሎጎ አፕሎድ ለማድረግ እዚህ ጋር ከታች አፕሎድ የምትላለች በጎን በኩል ከዛ አፕሎድ ኢሜጅ ዮር ቪዲዮ የሚለው ክሊክ ታደርጉና ከዚህ ትመርጣላችሁ ማለት ነው። ላፕቶፕ ወይ ስልካችሁ ላይ ለምሳሌ የኔ አሁን ለዚህ ብዬ አዘጋጀው ስላለ ከዚህ ይሄን ሎጎ ላስገባ። ከዛ በኋላ አፕሎድ ሲታረጉ እንደዚህ ይመጣል። ከዛ ክሊክ ሲታረጉ ወደዚህ ይመጣላችኋል። አሁን እዚህ ላይ ሲያልቅ እዚህ ድራግ ድሮፕ አድርጋችሁ ሳይዙን ትንሽ ቀነስ እንደዚህ ኦኬ። አሁን በቃ በሚመቻችሁ ስታይል ታስቀምጣላችሁ። ኦኬ አሁን እንደዚህ ወደ ታች ስክሮል እናደርግና ፉተር ላይ የምናስቀምጥ አፖይንትመንት በታች ማለት ነው። እዚህ ጋር ክሊክ ሲታረጉ ራሱ ይመጣል። እዚህ ጋር አምጥታችሁ እዚህ ጋር ቁጭ ታረጉና ሳይዙን መጨመር ነው እንደፈለጋችሁ። እንደዚህ እንቀይረዋለን ማለት ነው። እዚህ ጋር ያሉትን ደግሞ እንቀይር። ለምሳሌ ኢሜል አለ፣ ስልክ ቁጥር፣ አድራሻ ምናምን። ለምሳሌ ይሄን ስልክ ቁጥር መቀየር ከፈለጋችሁ እዚህ ጋር ለምሳሌ የኢትዮጵያ ኮድ 251 ነው አይ ቲንክ 251 ከዛ 09 ኦር 9 ብሎ ነው የሚጀምረው። ለምሳሌ 0 ልቀንስና 9 በቃ ይሄ ያለ እንበል። ሰዓቶቹ እዚህ ጋር ቼንጅ ማድረግ ትችላላችሁ። እዚህ ጋር ካንትሪ የሚለው ላይ እስቲ እንቀይሩና ኢትዮጵያ እንበል። ኦኬ ኢትዮጵያ ካንትሪ ኢትዮጵያ እንበል። ኦኬ እንደዚህ ኤዲት ማድረግ ትችላላችሁ። እንደፈለጋችሁ መቀየር ትችላላችሁ። ወደ ላይ ስክሮል ስናደርግ እነዚህን ቼንጅ ማድረግ ትችላላችሁ። ዋቴቨር ወደ ፈለጋችሁት መቀየር ትችላላችሁ። በጣም ቀላል ነው። ይሄን በተን ቀይር። ለምሳሌ እዚች ጋር ስኬጁል የምትለው ይሄን በጠቃላይ እናጠፋውና ወደ ራሳችን ወደሚፈልገው እንቀይራለን። ለምሳሌ ቡክ ናው የሚለው ላድርግ። ቡክ ናው ኦኬ ጨረስኩኝ ማለት ነው። ከዛ ይሄው ኦኬ አሁን ይሄን ኢሜጅ እንቀይር። ኦኬ ኢሜጅ ለመቀየር አሁን አፕሎድ እናደርጋለን የራሳችን። ከዛን አፕሎድ አን ኢሜጅ ኦር ቪዲዮ የሚለው ክሊክ እናደርግና ከላፕቶፕ ወይም ከስልካችን ሰሌክት እናደርጋለን ማለት ነው። ለምሳሌ እኔ ይሄን ጂም የሚሰራውን ኢሜጅ አፕሎድ ላደርግና መጀመሪያ ወደዚህ አፕሎድ ታደርጋላችሁ ወደ ካንቫ። ከካንቫ ወደዚህ ተወስዳል። መጀመሪያ ይሄንን ዲሌት ታደርጋላችሁ። የመጀመሪያውን ዲሌት እናደርግና ሌላው ላይ ክሊክ አድርጋችሁ ዲሌት ኦኬ። ከዛ በኋላ አዲሱን
ክሊክ ሲታረጉት ራሱ ይመጣል። ሲጋ ቁጭ ታረጉና ሳይዙ መቀየር ማስተካከል ትችላላችሁ። እንደዚህ አያችሁታ ምን ያክል ቀላል እንደሆነ። ኦኬ ከዛን በቃ ቁጭ ታረጋላችሁ ሆነ ማለት ነው። ምንም የሚከብድ ነገር የለም። ይሄንን ሳይዙን መቀየር ትችላላችሁ። ኦኬ አሁን አኒሜት እናደርግ ስታይሉን ለማስተካከል። አኒሜት ላይ ከነካነው በኋላ ይሄው እያቀያየረ እነካለን ማለት ነው። አያችሁታ ይሄ ላድርግ አሁን ለዚህ እዚች ላይ አሁንም ክሊክ ላድርግና አሁንም ከላይ ወይ ከታች ከጎን እንዲመጣ አሁን ከላይ ወደ ታች እንደዚህ መቀያየር። እነዚህ ሶስቱም ልቀይር። ኦኬ ራይስ እንዲያደርግ ማለት ነው። እነዚህም እቺንም ልቀይር። ኦኬ አሁን ሶስቱም አንድ ላይ ወደ ላይ ሄዳል ማለት ነው። ኦኬ ወደ ታች ልሂድና አሁን የዚህን ልቀይር። እዚች ጋር ክሊክ ታደርጉና ያው ራይስ እንዲያደርግ ማለት ነው። እሺ ሎጎም አብሮ እንዲድ ቺም ኦኬ አፖይንትመንት ላይ ያለችው ክሊኒካል ሃውስ የምትለውን አብሮ እንዲድ ማለት ነው። አያችሁታ ወደ ላይ ወደ ላይ ወደ ላይ በቃ በጣም ያምራል ማለት ነው። ኦኬ ወደ ላይ እንሂድና የዚህም ቀይር። እዚህ ጋር ክሊክ ታደርጉታላችሁ። ከዛ በኋላች ኦኬ ራሱ ኤቢሲ ወደ ጎን እቺ አሪፍ ነች። ያ ኦኬ ከጨረሳችሁ በኋላ እንደዚህ ቼንጅ ታደርጋላችሁ። አሁን ፕሪቪው ነው። ኦኬ አሁን ስልክ ላይ ነው ያለው። እዚህ ጋር እንደሚታዩት ያ በጣም ያምራል። ያው እየሰራ ነው ያለው ማለት ነው። ፕሪቪው ያ እንደዚህ ቼክ ታደርጋላችሁ። ቼክ ሳታደርጉ በፍጹም ፐብሊሽ ማድረግ የለባችሁ። ኦኬ ሎጎ ሰዓቶች አሉ። እሺ በላፕቶፕስ ማክሲማይዝ እናደርገውና ነው ያ በቃ በጣም አሪፍ። እነዚህን ቼንጅ ታደርጉና ታስተካክላላችሁ። ስፔሻላይዝድ አባውት ሆም ያ ዋይ ፕሪቪው በቃ ሁሉም ያምራል። ኦኬ እዚህ ጋር ክሎዝ እናደርጋለን አሁንም። ኦኬ ከዛ በኋላ ፐብሊሽ ዌብሳይት ላይ ክሊክ ታደርጋላችሁ። ከዛ በኋላ እነዚህን ሁለቱን ቼክ ታደርጋላችሁ ማለት ነው። ራይት መሆኑን ኦኬ ግዴታ ነው። ወደ ታች ስክሮል ታደርጉና እዚህ ጋር ዩአርኤል ዌብሳይት ታስገባላችሁ። እናንተ ከፈለጋችሁ ከስተም መጠቀም ትችላላችሁ። አሁን ፍሪ ስለሆነ የሚፈልገው እዚህ ላይ የራሳችሁን ስም ትጽፋላችሁ ለምትፈልጉት ማለት ነው። ለምሳሌ እኔ ዳንኤል ልበል፣ ዳኒ ምናምን ኦኬ ዳንኤል አሁን እንደዚህ ተይዟል። አሁን ይሄ ስም ተይዟል ይለኛል። ስለዚህ ቀይራለሁኝ ማለት ነው። ኦኬ ተይዟል ካለ እንደዚህ ቀይ ከበራባችሁ መቀየር ነው። ዩኒክ አሁን ዳንኤል 2025 አረኩኝ መጣልኝ ማለት ነው። አሁን ፐብሊሽ ላድርገው ዌብሳይቱን ፐብሊሽ አደርገዋለሁ። ኦኬ እዚህ ጋር ፕሮግሬስ እያደረገኝ ያለው። ስለዚህ ፕሪፔሪንግ ዮር ዲዛይን ይለኛል። እንደዚህ ትንሽ ትጠብቃላችሁ። 3 እስከ 5 ሰከንድ ትጠብቃላችሁ። ብዙም አይቆይም። ይኸው ሆነ ማለት ነው። አሁን እዚች ጋር ዌብሳይቱ የምታደርጋላችሁ ኮፒ አድርጋችሁ ብራውዘር ላይ ረን ማድረግ። ኦኬ እኔ ለምሳሌ ይሄን አዲስ ብራውዘር ላይ ከፍቼ ረን ላደርግ። ይኸው እንደሚታዩት አያችሁታ በጣም የሚያምር። አሁን ለምሳሌ ሌላ ብሪቭ የሚባል ብራውዘር ላይ ነው ረን ያደረኩት ማለት ነው። ሌላ ነው። ቅድም ክሮም ላይ ነው ለእናንተ ላሳየሁት። አያችሁታ በጣም ነው የሚያምረው። ዋው ኦኬ አሁንም የሚቀረው ነገር አለ የምናስተካክለው። ኦኬ ለምሳሌ እዚህ ጋር እንዳዩት ሄልዝ ኬር ዌብሳይት ይላል አይደል? ሲሙ ከላይ እንደምታዩት ይሄንን እንቀይረዋለን ማለት ነው። ከዛ ነው ኤዲት ያደረግነው። ስለዚህ ወደዚህ እንመለሳለን። ድጋሜ እንመለስና እዚች ጋር እንደምታዩት እቺ ነው የምንቀይራት። ኦኬ እቺን ትቀይራላችሁ ማለት ነው። ለምሳሌ እኔ ምን ልበል? ኦኬ ዳንኤል ከዛ በኋላ ዳንኤል ጂም ልበል። ከዛ 2025 ልበል። ታይትል የሚጻፈው ማለት ነው። ኦኬ ከዛ በኋላ ፐብሊሽ ብሎ ክሊክ ታደርጋላችሁ። በድጋሚ ወደዛ መግባት አለባችሁ። እዛ ላይ እንደገባችሁ እነዚህን ሳትነኩ እዚች ጋር የእርሳስ ምልክቱ ላይ ከዛ ከታች ሴቲንግ ፐብሊሽ ሴቲንግ ምትል ከገባችሁ በኋላ እቺን ቼክ ታደርጉና ዲስክሪፕሽኑ ላይ የፈለጋችሁ መጻፍ ትችላላችሁ። ኦኬ ዌብሳይት ዲስክሪፕሽን የምትለው ለምሳሌ ዊ ሜክ ብዬ ልጀምር። ከዛ ዩ ምናምን ኦኬ ዩ ሜክ ዩ ስትሮንገር ምናምን እናንተ ደስ ያላችሁ መጻፍ ትችላላችሁ። ኦኬ ለእናንተ ይመቻችሁ ማለት ነው። እሺ ከዛ በኋላ ፐብሊሽ ዌብሳይት እናደርጋለን። ትንሽ ጠብቃላችሁ እስኪያልቅ ድረስ። ኦኬ አሁን እንደሚታዩት ከላይ ተቀየረ ማለት ነው። ሪፍሬሽ እናደርገው እንደዚህ ይሆናል። እሺ አሁን እቺን የሲ ምልክት ወይ የካንቫ ሎጎ እንቀይራት። ሲ ምልክት አለች ከላይ እንደሚታዩት እሷን እንቀይራታለን። እሷን ለመቀየር አሁንም በድጋሚ እንመለሳለን።
ወደ ዌብሳይቱ እንመለሳለን። ካንቫ ላይ እቺን ክሊክ ታደርጉባታላችሁ። እቺ እርሳስ ምልክት አለች። ከዛ በኋላ የሲ ምልክት ክሊክ ስታደርጉ እቺ ሲ አለች ሎጎ። አሁን ፕላስ ምልክቱ ላይ ክሊክ እናደርጋለን አዲስ ስለምናስገባ። ወደዛ ክሊክ ስታደርጉት ራሱ ያመጣል። ሎጎን ክሊክ ታደርጉትና ታስገባላችሁ። ሎጎ ራሱ ይገባል፣ የእናንተ ሎጎ ማለት ነው። የፕላስ ምልክቱ እንደነካ ነው የሚወጣው። ኦኬ ትንሽ ሴከንድ ይጠብቁና ልክ ኦን ሲሆን ደን ታደርጋላችሁ። ኦኬ ይሄው መጣ ማለት ነው። አሁን ፓብሊሽ እናደርግና ዌብሳይቱ ላይ ሄደን ዌብሳይቱን ድጋሜ ሪፍሬሽ እናደርጋለን። ልክ እዚህ ጋር እስቲ ቆይ ያስፈልገንም እናጠፋዋለን። ልክ ሪፍሬሽ እናደርግ ከላይ አሁን ቅድም ሲ የነበረችው አሁን ወደ የኛ ሎጎ ወደ ፈለግነው ሎጎ ትቀየራለች ማለት ነው። አያችሁታ ተቀይሯል። ኦኬ ያ በጣም አሪፍ። እሺ በጣም አሪፍ እንደዚህ ተቀየረ። እሺ ዌብሳይቱ አሁን ቼክ ሲናደርገው እንደቅድሙ አሁን በቃ ፓብሊሽ ተደርጓል። ዌብሳይት ላይ ኦንላይን ጉግል ላይ ገብቷል ማለት ነው። እንደሚታዩት ጽድት ያለ በጣም የሚያምር ዌብሳይት ነው። ሶ የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ፕሊዝ ይጠቅማችኋል አንድ ቀን ሰብስክራይብ አድርጉልኝ። ሌላ ጊዜ በሌላ ቪዲዮ እንገናኝ። እስከዛ ባላችሁበት በሰላም ቆዩልኝ።